ሰላም ጤና ይስጥልኝ። ለጥር 24 2018 ዓመተ ምህረት በጣም አስደሳችና አዲስ የድል ዜና ነው ይዘን የመጣነው። ፋኖ በመቶ የሚቆጠር የብልጽግና ሰራዊት ሙትና ቁስለኛ በማድረግ ሁለት የቡድን መሳሪያና ከ37 በላይ ክላሽ በመማረክ ታላቅ ድል ተጎናጽፈዋል። ይህንን አስደናቂና አዲስ የድል መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮው ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። መንዝሪያው ቶለና እናንተ ማራው ፋኖ ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ ለአገው ህዝብ ለ86ኛው የአገው ፈረሰኞች ማህበር ክብረ በዓል እንኳን አደረሳችሁ ብለዋል። ተጨማሪ ያለን ታደምጡታላችሁ። በፋኖ ጉዳዮች ዙሪያ አርበኛ ሲሳይ አሸብር የተናገረው ከግንባር የስልክ ጥሪ ያለን እናስደምጣችኋለን። ፋኖ ከዚህ ቀደም ሲፈጸም የነበረውን በቦምብና በክላሽ የታገዘ የደፈጣ ማጥቃትን ወደ ዲሽቃና ሞርተር በማሸጋገር ደረጃውን ከፍ አድርገዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ በመቶ የሚቆጠር የብልጽግና ሰራዊት ሙትና ቁስለኛ በማድረግ ሁለት የቡድን መሳሪያና ከ37 በላይ ክላሽ ማርከዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። እንኳን ለ86ኛው የአገው ፈረሰኞች ማህበር ክብረ በዓል በሰላም አደረሳችሁ። እኛ ማለት ታሪካችን፣ ባህላችንና እሴቶቻችን ነን። የዚህ ሁሉ ትውስታ ደግሞ በትክክል ቆሞ ለመሄድ የሚያስፈልገን ደማችን ነው። የጋራ ማህበረሰባዊ ትውስታ ጭቆናን ለመከላከል፣ ማህበረሰባዊ መስተጋብርን ለማጠናከርና የጋራ ማንነትን ለማጉላት እጅግ ወሳኝ መሳሪያ ነው። አንድን ህዝብ በተሳካ መንገድ ለማጥፋት ታሪኩን እንዳይረዳ ማድረግና ለራሱ ታሪክ ያለውን እይታ ማዛባት ወይንም መጋረድ ነው። ወይም ትናንትን የተቆጣጠረ ነገን ይቆጣጠራል፣ ዛሬን የተቆጣጠረ ትናንትን ይቆጣጠራል እንዲል በቅጡ ለማወቅ፣ ለመዘከር፣ ለመቆጣጠርና ለመጠበቅ የምናደርገው ጥረት የህልውና ትግላችን አንዱ ወሳኝ አካል ነው ሲሉ ፋኖዎች ከግንባር መልእክታቸውን አስተላልፈዋል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን በመቶዎች የሚቆጠሩ የተደመሰሱበት አስደናቂ የድል መረጃ የምናስደምጣችሁ ይሆናል። አውራችሁን ቆዩ። ፋኖ ከዚህ ቀደም ሲፈጸም የነበረውን በቦምብና በክላሽ የታገዘ የደፈጣ ማጥቃትን ወደ ዲሽቃና ሞርተር በማሸጋገር ደረጃውን ከፍ ማድረጉ ተገልጸዋል። የጠላት ብልጽግና ወታደራዊ ኃይል በፋኖ ቀለበት ውስጥ ገብቶ ሞትና ቁስለኛውን ማንሳት እስኪከብደው ድረስ ከባድ የሆነ ሽንፈትና ኪሳራ ከእግር ጥፍሩ እስከ ራስ ጸጉሩ ተከናንበዋል። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር ስር ከደጀን ክፍለ ጦር የተወጣጡ የፋኖ አባላት ከኮሩ አብሪዎች ጋር በመጣመር በከባድና በቡድን መሳሪያ ታግዘው በፈጸሙት ጥቃት የጠላትን አከርካሪ በመስበር ታላቅ ድል ማስመዝገባቸውን የመረብ ሚዲያ የምስራቅ አማራ ቀጠና ዘጋቢዎች ለማረጋገጥ ችለዋል። ደፈጣ ጥቃቱ የተፈጸመው በትናንትናው ዕለት ሲሆን የፋኖ አባላቱ የጠላት ኃይልን ወደ ነፃ ቀጠና ስበው በማስገባት ጥቃቱን ፈጽመዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ልጅ ኢያሱ ኮር 23ኛ ክፍለ ጦር ተንታና መቅደላ ወረዳ በሞት የሚቆጠር የብልጽግና ሰራዊት ሙትና ቁስለኛ በማድረግ ሁለት የቡድን መሳሪያና ከ37 በላይ ክላሽ ማርከዋል። በመድፍ በቢኤም 107 ዙ 23 እና ሞርተሮች ታግዞ ከባድ ውጊያ የከፈተው ፋሽስት የብልጽግና ሰራዊት በትናንትናው ዕለት ደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊና ቁሳዊ ኪሳራ ያስተናገደ
የተካሄደ ሲሆን ልጅ ያስኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ሼህ ሁሴን ጅብሪል ብርጌድ በመጣመር በመቶ የሚቆጠር የብልጽግና ሰራዊት ሞትና ቁስለኛ አድርገዋል። ሚኒሊክ ዕዝ በተጋድለው ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር ዙፋን ጠባቂ ሰራዊት ከመደምሰስ ባሻገር አንድ ስናይፐር፣ አንድ ብሬን፣ 21 ክላሽና የእጅ ቦምቦች እንዲሁም 3000 የክላሽ ተተኳሽ ማርከዋል። በተጨማሪም ሼህ ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቀው በመግባት ባንዳና ቅጥቅጣት በመጣት በመማረክ ጭምር ታላቅ ጀብድ ፈጽመዋል። ከዚህ በመቀጠል ከግንባር የስልክ ጥሪ ያለን እንዳያልፋችሁ አድምጡት። በፋኖ ጉዳዮች ዙሪያ አርበኛ ሲሳይ አሸብር የተናገረው ከግንባር የስልክ ጥሪ ያለን አድምጠነው እንመለስ። ሶስት ነገሮችን ያው ከነገርሽኝን መግለጽ ፈልጋለሁ። የሀሳቦችን ግን ወደዚህ በማቅረብሽ በጣም አመሰግናለሁ። ታጋይ እይታችን አርበኛ ታጋይ እይታችን ቀለጽዩም በጣም አመሰግናለሁ። የመጀመሪያው ከሚዲያ የራኩበት አንዱ ልናገር የሚፈልገው የሚዲያ ሰዎች ስታየው እውነተኛን የሚናገረውና ብዙ አረጋጋቢዎች ዋሾዎች ስለሚበዙበት ብዙ ነገሮች ከሚዲያ ግዴታ መራቅ የራሴን በኮንፊደንስ ብቻ ነው የራኩተኝ። በዚህ እንድትይዙልኝ የዓለም ህዝቦችም ሆነ እናንተም እንድትይዙልኝ ይፈልጋለሁ። ሁለተኛው ያገዛዙ ስርዓት ምንም የወደቀ የሞተ ጉዳይ ነው። ከሞተ ብዙ ሰዓት ሆኖታል። ዞሮ ያው የኛ ችግር ትንሽ ወደ ኋላ ሲስበን ቆይቷል እንጂ ያገዛዙ የተበተነ ያለቃ ጉዳይ ነው። ብዙ ሰዓት ነው ከሞተ የለውም ነገሩ። ጉዳዩ መንግስት የአብይ አገዛዝ የብርሃኑ ጁላ የመከላከያ ሰራዊት ከተበተነ ብዙ ሰዓት ሆኖታል። ከአመት በላይ ሆኖታል። የእሱን ትግል ከደመሰስ ነው የጀርባ እንቱን አድቀን የጣልንበት ሰዓት ብዙ ሰዓት ሆኖታል። ከዛ ውጭ የአንድነት የአማራ አንድነታችን በጣም የመጀመሪያው የሚያስደስተው ትልቅ ቁመና አድርገናል። በጣም ያስደስተኛል። የመጨረሻ ደስታዬን በዚህ ነገሮች ብዬ መግለጽ ለመቻል በጣም ይከብደኛል። ራሱ እውነት ለመናገር እሱ መድኃኒዓለምና ራሴ ነው ነገሮችን የዚህን ደስታ የማውቀው። ማንኛውም ህዝቤ ደስታዬን በዚህ ልክ እንዲይዝልኝ እፈልጋለሁ። ቤቴ ምትይ ነገሮች ካሉ ደግሞ ተጨማሪ እፈልጋለሁ። አርበኛ ወንድሜ እንኳን ደስ ያለህ። ደስታን ለመግለጽ በጣም ቃላት እያጠረህ እየሰማሁ ነው ያለሁትኝ። እንግዲህ የአርበኞች ታጋዮች እንዲህ ናቸው። የወጡለት አላማ ስኬት ላይ ሲያዩትኝ ብዙ ጊዜ ያው ከንግግር ይልቅ ስሜታቸውን በዚህ ደረጃ ይገልጻሉና እሱን ነው እየሰማሁት ያለሁት። እንኳን ደስ ያለህ አርበኛው። ስለዚህ እንግዲህ የአማራ ቤት አንድነቱን ከመጣ በኋላ በአንድም በሌላ መንገድ ምናልባት በየቀጠናው በጣም ከፍተኛ የሆነ የድሎች እየተመዘገቡ ያሉበት ሁኔታ አለና እንዲያው አንድነቱ ከዚህ በጋራ ድል ከማምጣት አኳያ እንዴት ነው የምታየው? ለምሳሌ ጎንደሩ ከጎጃሙ ጋር፣ ጎንደሩ ከወሎው ጋር፣ ወሎው ከሸዋው ጋር እንደዚህ በሰራዊት ተጣምሮና አንድ ላይ ሆኖ ሲሰራ የድሉን ሁኔታ እንዴት ነው የምታዩትኝ? ምክንያቱም በተናጥንም ተዋግታችሁ አይታችሁታል። በጋራም ውጊያ ሲጀምር የምታውቀው እውነት ነውና እንዴት ነው ይሄን የምትመዝነው? እንዴት ነው የምታየው? አርበኛ አንዳንድ ጦር መሪ ጥሩ ይሄን አንድነት የሚጠላ ይታወቃል። ብልጽግና ነው የሚጠላው ያለ። ይሄን አንድነት የሚጠላ ብልጽግና እንደሆነ ማንኛውም ጠንቀቅ ብሎ ያውቃል። ህፃን የለ፣ ሽማግሌ የለ፣ መለኩሴ የለ፣ ማንኛውም አይደለም የአማራ ህዝብ፣ የኢትዮጵያ ህዝብ ሙሉ የዓለም ህዝብ ያውቃል። አንድነትን የሚጠላ ባንዳ የአብይ ተላላኪ እንደሆነ ማንኛውም ሁሉ ያውቃል። ይሄን ተረግጬ የምናገረው ማንኛውም ክልሎች በጋራ
ኢትዮጵያን ለማቆም ግዴታ የሰራ ነው አቋም ነው ወስነን ያስቀመጥነው ጉዳይ ነው። የመጀመሪያው አማራ አንድ ሆነን ሸዋ፣ ወሎ፣ ጎጃም ግንባር ያቆምነው ነው። ከዛ በኋላ ይቅርና ክልሎችንም የጋራ ኢትዮጵያን ለማቆም ግዴታ የወሰንነው ነው። እንደ አማራ ራሱ 2 ዓመት 3 ዓመት ከዛ በላይ 40 ዓመትም እናንከባል የቆየው ብዙ ጉዳይ አለ። ግን ያኔ ይቅርና የመጨረሻ ግን በኢትዮጵያ ስንቆም ግን ክልሎችን አቀፍ አድርገን ሙሉ በሙሉ ወስነን ያስቀመጥነው ነው። የራሳችን የግል ክልላችን ክልሉ ይታወቃል፣ እያንዳንዱ ይታወቃል። ከዛ ውጭ ግን ይሄን አንድነት የጠላ ሰው እንደኔ ወይም ጠቅላላ ማንኛውም ሁሉ የሚያውቀው ብልጽግና እንደሆነ ስርዓቱ እንደሆነ የአብይ አገዛዝ እንደሆነ ይሄን ነው የሚፈልገው። አንድነትን የጠላ ሰው ይሄ ነው እንጂ አንድነትን እኔ ሙሉ በሙሉ ማንኛውም እስከ ህፃን የአፋብን ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ህዝባዊ ውይይት መድረክ አድርገዋል። የአፋብን ደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ናለው ክፍለ ጦር በሚያስተዳድራቸው ቀጠናዎች ሰፊ ህዝባዊ ውይይት እያደረገ ይገኛል። በመሆኑም በአፋብን ደቡብ አማራ ቀጠና ሳምነው እዝ ስር የሚገኙ ከፍተኛ የእዝ የኮርና የክፍለ ጦር አመራሮች በተገኙበት ከሞረትና ጅሩ ወረዳ ላሟሻ ቀበሌ ህዝብ ጋር ሰፊ ውይይት ተደርገዋል። በውይይቱም በተለያዩ ወቅታዊ ጉዳዮችና ለትግሉ ጠቃሚ በሆኑ አጀንዳዎች ላይ ያተኮረ ጥልቅ ምክክር የተደረገበት መድረክ ሆኖ አልፈዋል። በተለይም የአማራ ህዝብ ሲናፍቀው የነበረውና አንድ ሁኑልኝ በማለት ሲያደርገው የነበረው ግፊት እውን መሆኑ የተበሰረበት መድረክ ሆነዋል። የጋራ ጠላትን ለመመከት የሚያስችል አማራዊ አንድነት ድርጅት መፈጠሩን ተከትሎ የህዝቡን ደስታና ድጋፍ ተሳታፊዎቹ በተለያዩ ሀሳቦች ገልጸዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።